እስኪ ዛሬ ደግሞ በተለምዶ 105 ወይም ደግሞ በትክክለኛው በሞዴል አጠራሩ HZJ 105L በሚባለው ተሽከርካሪ ላይ የሬዲዮ አጠቃቀም እናያለን። ላይክ፣ ፎሎ፣ ሼር ደጋግማችሁ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። እነዚህ ተሽከርካሪዎች ላይ እንግዲህ አንዳንዶቹ ላይ ፉል ታይም ናቸው፣ አንዳንዶቹ ላይ ደግሞ ፓርሻል ታይም ናቸው። ፓርሻል ታይም ማለት አሁን እዚህ ጋር እንዳያችሁት አይነት የማርሽ አቀመጥ ያላቸው ናቸው። H2 አላቸው፣ H4 አላቸው፣ L4 እና ኒውትራል አላቸው። እነዚህ ምን ይባላሉ? ፓርሻል ታይም ድራይቪንግ ሲስተም ነው የሚጠቀሙት ማለት ነው። ምን ማለት ነው? ዊል ድራይቭ ነው የምንጠቀመው ማለት ወይ ደግሞ H2 ላይ አድርገን ነው ሁሌ የምንጠቀመው። ልክ አስቸጋሪ ቦታ በሚያጋጥመን ሰዓት ነው H4 እና L4 የምንጠቀመው። ከዛ ውጪ H2 ላይ አድርገን ከሞተር የሚመጣ እንቅስቃሴ ያህል ወደ ኋላ ጎማ ብቻ እንዲተላለፍ አድርገን ነው የምንንቀሳቀሰው። እነዚህ ፓርሻል ታይም ይባላሉ ማለት ነው። ፉል ታይም ደግሞ ያላቸው አሁን በምስሉ ላይ እንደምታዩት H4 ኒውትራል እና L4 ብቻ ነው ያላቸው ማለት ነው። እና ተሽከርካሪዎች ላይ እንዴት እንደምንጠቀም እና ተሽከርካሪዎች ላይ ሁለት አማራጭ አለ። አንደኛው ይሄ ሬዲዮ ማርሽ አለ። ሁለተኛው ነገር ደግሞ ይሄ ዋነኛው ማርሽ አለ። ይሄ እንደምታዩት ከ1 እስከ 5 እና ሪቨርስ ማርሽ አለው። እዚህ ጋር ደግሞ ኤች አለ፣ ኤን አለ፣ ኤል አለ ማለት ነው። ስለዚህ ይህንን ተሽከርካሪ አሁን መደበኛ ነዳድ በምንጠቀምበት ጊዜ ኤች ላይ አድርገን የምንንቀሳቀሰው ኤች ፖዚሽን ላይ መሆን ይኖርበታል። ኤች ፖዚሽን ላይ ካደረግን በኋላ ይሄንን ማርሽ እየቀያየረን እንሄዳለን ማለት ነው። ፍሪሶናችን እየረገጥን ይሄንን ማርሽ እየቀያየረን እንሄዳለን። ስለዚህ ይሄንን አንሸራታች ቦታዎች፣ በረዷማ ቦታዎች፣ አሸዋማ ቦታዎች፣ ድጣማ ቦታዎች ላይ እንጠቀማለን ኤች ማለት ነው። ከየትኛው ጋር? ከዚህ ማርሽ ጋር አንድ ላይ አድርገን ማለት ነው። ስለዚህ ኖርማሊ ይሄ ሁሌም ኤች ፖዚሽን ላይ ይሆናል። ይሄ ማርሽ እየቀያየረን እንሄዳለን። ስንቆምም እዚሁ ላይ እንዳለ እናቆማለን ማለት ነው። ከዛ ግን ይሄንን ተሽከርካሪ ኒውትራል ማድረግ ስንፈልግ ከዚህ በፊት እንደተነጋገር ነው መኪናው ሲበላሽ ዊንች መጠቀም ስንፈልግ ማስጎተት ስንፈልግ ይሄንን ወደ ኤን ፖዚሽን እንወስደዋለን ማለት ነው። አሁን ምን ላይ ነው ያለው? ኒውትራል ፖዚሽን ላይ ነው ያለው ማለት ነው። ይሄንን ማርሽ እንደፈለግን ብናስገባ ምንም ሊቀያየር አይችልም ማለት ነው። ለምን? ይሄ ኒውትራል ፖዚሽን ላይ ስላለ ማለት ነው። ማርሹ እንደፈለገ ቢቀያየር አይሆንም ማለት ነው። በመቀጠል ደግሞ እዚህ ጋር እንደምታዩት ኤል አለ። ይሄ ኤል ፖዚሽን ማለት ሎ ሬንጅ ነው ማለት ነው። ሎ ሬንጅ ፎር ዊል ድራይቭ ነው ማለት ነው። ይህ ማለት ምን ማለት ነው? ተሽከርካሪ ተበላሽቶ ሌላ መኪና መጎተት ብንፈልግ አደገኛ ጭቃ፣ አደገኛ ዳገት፣ አደገኛ ቁልቁለት በመኪናችን ምንጎትተው ነገር ሲኖር ይሄንን ምን እናደርጋለን? እቺን ወደ ኤል4 ፖዚሽን እንቀይራታለን ማለት ነው። ይሄን ኤል4 ፖዚሽን ካደረግን በኋላ ምን እናደርጋለን? ይሄንን አንደኛ ማርሽ ወይም ደግሞ የኋላ ማርሽ አድርገን ነዳጅ ሳይበዛ ስላይትሊ በትንሹ ሰተን ልንሄድ እንችላለን፣ ምንጎትተው ነገር ካለ ማለት ነው። ካልሆነ ግን ነዳጅን ባንሰጠው ራሱ መንቀሳቀስ ይችላል ማለት ነው። ስለዚህ የዚህ ማርሽ አጠቃቀም ይሄንን ይመስላል ማለት ነው። እዚች ጋር ኤች አለች፣ ኤን አለ፣ ኤል አለ። ይሄኛው ለአደገኛ ዳገት፣ አደገኛ ቁልቁለት ምንጎትተው ነገር ሲኖር ወይ ደግሞ አደገኛ ጭቃ ሲያጋጥመን ቶርክ ስንፈልግ ኤል4 ላይ እንጠቀማለን። ይሄ ደግሞ መደበኛ ነዳድም ላይ እንጠቀማለን። ለአንሸራታች፣ ለበረዷማ፣ ለአሸዋማ ቦታዎች ያገለግላሉ ማለት ነው። እዚህ በምስሉ ላይ እንደምታዩት አይነት H2 አማራጭ የለውም። ይሄ ፉል ታይም ፎር ዊል ድራይቭ ስለሆነ ማለት ነው። ስለዚህ እነዚህን ተሽከርካሪዎች ስናሽከረክር አስቸጋሪ ቦታ የሚያጋጥመን ሰዓት ኤል4 እናደርጋለን። መደበኛ ቦታ ላይ ደግሞ ሲሆን H4 ላይ አድርገን እንንቀሳቀሳለን ማለት ነው። ይሄ እንግዲህ 105 ሁሉም እንደዚህ አይነት ማለት አይደለም። አሁን በምስሉ ላይ እንደምታዩት እንደዚህ አይነት አማራጭም ያላቸው ይኖራሉ። ስለዚህ አማራጮቹን አይተን በአግባቡ መጠቀም ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ። ጤና ይስጥልን።